አንድ ወቅት ላይ በጣም ትልቅ ዋጋ አስከፍሎኛል። in thousands dollar ብዙ ከፍዬበታለሁ። ትራካችንን አሳጥበን ስንወጣ ብዙ ትራክ ድራይቨሮች ቅር የሚለን ነገር አለ። ኢንጂናችንን ካሳጠብን በኋላ ዳሽቦርዳችን ላይ ፎልቶች ይበዙብናል። በጣም ብዙ ሴንሰሮች ስላሉ ሴንሰሮቹ በፕሬሸር ስለሚመቱ ብዙ ነገር ሊያበላሽብን ይችላል። የኔ ኢንጂን ካመንስ ኢንጂን ነው። ብዙ ጊዜ ካመንስ ኢንጂን ላይ እንደዚህ አይገጥምም። ግን ትራካችንን በምናሳጥብበት ጊዜ ሜክ ሹር ኢንጂናችንን ስናሳጥብ ሴንሲቲቭ የሆነ ነገር ይነካና ትልቅ ችግር ውስጥ ያስገባናል። በአንድ ወቅት ትራኬን ኢንጂኔን በማሳጠቤ ምክንያት ምን እንደሆነ ሳይታወቅ የኤሌክትሪክ ፓርቱ ሴንሰሩ ምናምን ተነካክቶ ትልቅ ዋጋ አስከፍሎኛል። ትራክ ድራይቨሮች ምን ትላላችሁ? ትራካችንን ስናሳጥብ በኃይለኛው ፕሬሸር ኢንጂናችንን ማስመታት አለብን ወይም የለብንም? ለብዙ ትራክ ድራይቨሮች ጥሩ ምክር ሊሆን ስለሚችል ያላችሁ ኤክስፒሪየንሳችሁን ኮመንት ላይ ግለጹልኝ። Driven by Yob ነኝ ከትራይ ብራዘርስ። See you by next video.